ሰውን እየሰበሰብኩ እየተሰባሰብን እኔ ነበርኩ የምችልባት ዋና የእንስሶችን ድምጽ ማለት ነው። በደንብ አድርጌ እችላለሁ። አሁን የሚሳኔ ነገር ምንም ይኖራል ብዬ አላስብም። እኔ በታየኋቸው እንስሶች ሁሉ ማለት ነው። አሁን ለምሳሌ ቦጠጤ አሁን ቤት ውስጥ ነው የሚረባው። የቤት እንስሳዎች ናቸው ፍየሎች። ያን ወጠጤ አሁን ሴቷን ሲከጅላት ወይም ሲጠጋ አብረው ሲሰመሩ የሚጠይቃት የሚያሽኮረመምበት ነገር የራሱ ድምጽ አለ። የራሱ ድምጽ አለ። እስኪ እሱን አሰማ። አሁን ለምሳሌ እሱን ለማሰማት ይላታል። በእግሩ ነካ 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 ያረጋታል። ልክ አሁን የዛ ጊዜ እየጠየቃት ነው። በቃ ይሄን ድምጽ የሚያሰማ ይላል። ተፊት ቀደም ይልና ማለት ነው። በእግሩ ደግሞ ነካ 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 ያረጋታል። ያኔ በቃ እሷም ደስ ይላል። ደስተኛ ነች። በቃ መቼም በሚጠይቃት ጉዳይ ተግባብተዋል ማለት ነው። በጣም ደስ ይላል። የበረሃ ወፎች ምን አይነት ወፎች ናቸው? የበረሃ ወፍ ግብ ብለሃል። የደጋና የቆላ እርግብ። አዎ አሁን የበረሃ ወፍ አለች። ጭር ባለበት ጊዜ ሰው አዝመራ ሰብስቦ ወደ ቤት ሲገባ ተገባ ወዲያ የምትጮህ ብቻዋን የምታሳዝን እርግብ አለች። አሁን የበረሃ ወፍ ብቻዋን ስትቀር፣ አዎ ብቻዋን ገርቢ ላይ ሆና እንትን ስትል ስትሰማት ስታዳምጣት በጣም ታዝናለህ። በቃ ትርክስ ነው የምታረግህ። ግን ድምጿን ደግሞ ይሻዋለሁ። ድምጿ ምንድን ነው? ድምጿ ኩርኩት 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 ትላለች። ከዛ ታንዴ በደንብ ድምጽ ኩርኩት 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 ትላለች። ይሄ የትካዜ ድምጿ ነው። አዎ የትካዜ ድምጿ ነው። ጓደኛ ካላት ከሞት አይመጣም፣ ግን ካለ በህይወት ካለ ይመጣል። ካለበት በዚህ ድምጽ ስንት ሰፈር አሻግሮ ነው የሚመጣው። ይሰማታል። እስኪ ድምጹን አንዴ ድገምልን። ኩርኩት 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 ነው የሚለው። በጣም እናመሰግናለን።